ወገባችሁ ላይ የሚደርስ ረጅምና ሂዩማን ሄር የመሰለ ተፈጥሯዊ ጸጉር እንዲኖራችሁ ፈልጋችሁ ነገር ግን ያንን ለማድረግ በጣም ብዙ ልፋትና ወጪን እየጠየቃችሁ ነው። ይህንን ችግር ለመቅረፍ እንዲረዳችሁ በጣም በቀላሉና ያለምንም ልፋት እንዴት ጸጉራችሁን ማስረዘም እንደምትችሉ ነግራችኋለሁ። ጸጉራችን እንዳያድግ ከሚያደርጉ ነገሮች ውስጥ ድርቀት ዋነኛው ነው። ድርቀት ሲኖር ጸጉር በቀላሉ ስለሚሰባበርና ስለሚቆራረጥ አጭር እንዲሆንና መንታ ጫፍ እንዲያወጣ ያደርገዋል። ስለዚህ የጸጉር እድገትን ለማፋጠን በዋነኛነት ለጸጉራችን እርጥበት መስጠትና ማለስለስ ላይ ማተኮር አለብን። በመጀመሪያ ማድረግ ያለብን መታጠብ ሲሆን ስንታጠብም ለጸጉራችን አይነት በተሰራ ሻምፖና ኮንዲሽነር በሳምንት አንድ ጊዜ መታጠብ አለብን። ኮንዲሽነር ስናደርግም በሰፋፊ ማበጠር ያለብን ሲሆን ይህም ጸጉራችን እንዳይነጫጭና እንዳይነቃቀል ያደርጋል። ልክ ከታጠብንም በኋላ ወዲያውኑ ማለስለሻ ማድረግ ይኖርብናል። ምክንያቱም ማለስለሻው በደንብ ጥቅም የሚኖረው እርጥብ ያለ ስንቀባው ነው። ለዚህም እንዲረዳን ልክ ታጥበን እንደጨረስን ወዲያውኑ ቅባት ወይም የጸጉር ክሬም መቀባት አለብን። ይህንን ስናደርግም ቅባቱ ወይም ክሬሙ ጸጉራችን ላይ እንደ ሽፋን ሆኖ በመቀመጥ እርጥበት ከጸጉራችን እንዳይወጣ ስለሚያደርግ ጸጉራችን ለረጅም ቀናት እንደለሰለሰ እንዲቆይ ይረዳል። ትክክለኛ የጸጉር አያያዞች ሌላኛው ጸጉራችን በቀላሉ እንዲያድግ የሚረዱ ተግባሮች ናቸው። ትክክለኛውን የጸጉር አያያዝ ማወቅ ከኛ ብዙ ልፋትን ሳይጠይቅ ጸጉራችን በቀላሉ እንዲያድግ የሚረዳ ተግባር ነው። ጸጉራችን ታጥበን ከጨረስንና ማለስለሻ ከተቀባን በኋላ ወዲያውኑ ጸጉራችን እንደለሰለሰ የሚያቆዩልን የጸጉር ስታይሎችን መሰራት አለብን። አንዴ ከተሰራን በኋላም ለረጅም ቀናቶች ጸጉራችን ለማስተካከል ብዙ ጊዜ አናባክንም። ሲቀጥል ደግሞ የጸጉራችንን ቅባትና እርጥበት እንዳይለቅ ስለሚያደርግ ብዙ ልፋት ሳናወጣ ጸጉራችን ለስልሶ ይቆይልናል። ለስላሴ ሲኖር ደግሞ ጸጉር ሳይሰባበርና ሳይሳሳ በቀላሉ ስለሚያድግ በየጊዜው እንደ ቁጥርጥር፣ ትዊስት፣ ሹሩባና የመሳሰሉትን የጸጉር ስታይሎችን ሳናጠብቅ ላላ አድርገን መሰራትና በቀላሉ ጸጉራችንን ማሳደግ እንችላለን። እነዚህን ስታይሎች ከተሰራን በኋላም በቀጣይ ጸጉራችን ለስልሶ እንዲቆይ ማድረግ የምንችለው ነገር ቢኖር ስንተኛ ሻሽ ማድረግ ነው። ትክክለኛውን ሻሽ አስረን ስንተኛ ጸጉራችን ከትራስ ጨርቅ ጋር ብዙ ፍትጊያ አይኖረውም። ከዛም ደግሞ የተቀባነው ማለስለሻ በቀላሉ በጨርቁ አይመጠጥም። ለዚህም እንዲረዳን በምንተኛበት ወቅት ከሲልክ ጨርቅ የተሰሩ ሻሾችን ማድረግ በጣም አስፈላጊ ነው።